ሰላም ጤና ይስጥልኝ እንደምን አላችሁ ሞገስ ሞተርስ ነኝ። እንግዲህ በዛሬው ርዕሰ ጉዳያችን ላይ ሴልስ ኦብጀክሽን ወይም ላለመግዛት ምክንያት የሚሆኑ ነጥቦችን በምን አይነት ሁኔታ ሃንድል እናደርጋለን፣ ላለመግዛት ፍላጎት ያለውን ደንበኛ ወደ መግዛት እንዲመጣ በየትኛው የቴክኒክ አይነት እናስረዳዋለን በሚለው ርዕሰ ጉዳይ ላይ የምንነጋገር ይሆናል። እንግዲህ እንደተለመደው የዚህ ቻናላችን ቤተሰብ በመሆን እጅግ በጣም አስፈላጊና ጠቃሚ መረጃ እንዲደርሳችሁ ሰብስክራይብ በማድረግ አብራችሁን እንድትቆዩ የምንጋብዛችሁ መሆኑን እናሳውቃችኋለን። ደንበኞች ፕሮዳክቶቻችንን እኛ የያዝናቸው መኪኖችን ለመግዛት ሲመጡ የተለያየ አይነት ኦብጀክሽኖች እንዳይገዙ የሚያደርጓቸው የተቃውሞ ሐሳቦች፣ አትግዛው፣ አይሆንህም የሚሉ ሐሳቦች በአእምሯቸው ይመጣሉና እነዛን እንዴት ሃንድል እናደርገዋለን ስንል ከፕሮዳክቱ ጋር ተያይዞ ያሉ ቴክኒካል ኦብጀክሽኖችን እንመልከት። ደንበኛው መኪና መቀየር ይፈልጋል፣ መግዛት ይፈልጋል። ነገር ግን ከፕሮዳክቱ ጋር ተያይዞ የሚያነሳው ኦብጀክሽን ለምሳሌ ከኤሌክትሪክ መኪና ጋር ተያይዞ አጭር ኪሎ ሜትር ነው የሚጓዘው፣ ሬንጅ አንዛይቲ ኦብጀክሽን አለው። መግዛት ይፈልጋል፣ ነገር ግን ምን ባክኮ ኤሌክትሪክ መኪና አጭር ነው ኪሎ ሜትር የሚጓዙት፣ አንዳንዴ ከከተማ ወጣ ማለት ያስፈልጋል። አሁን በዚህ እንዴት መሄድ ይቻላል? ነዳጅ ብጠቀም እኮ ከዚህ ኪሎ ሜትር በላይ ስለመሄድ እሱ አይሻለኝም ብለህ ነው የሚል ሐሳብ ለማንሳት ነው። ይሄንን ኦብጀክሽኑን በምን አይነት መልኩ ነው የሚቀይረው? ምን ያህል ኪሎ ሜትር እንቅስቃሴ ታደርጋለህ? በቀን፣ በሳምንት፣ በወር ምን ያህል ኪሎ ሜትር እንቅስቃሴ ታደርጋለህ? አብዛኞቹ የኤሌክትሪክ መኪኖች በጣም ጥቂት ከሚባሉት ውጪ አብዛኞቹ የኤሌክትሪክ መኪኖች 410 ኪሎ ሜትር ይጓዛል። ልብ ብለኸዋል ግን አስተውለኸዋል? 410 እስከ 420 ኪሎ ሜትር 405 ኪሎ ሜትር ድረስ እንቅስቃሴ ማድረግ ይችላሉ። በተለይ የቢዋይዲ ፕሮዳክቶች፣ ቢዋይዲ ብቻ ሳይሆን የባትሪ ቴክኖሎጂያቸው ተሻሽሎ የመጡ የኤሌክትሪክ መኪኖች 100% ቻርጅ አድርገናቸው ከ405 እስከ 430 ኪሎ ሜትር መጓዝ የሚችሉ መሆኑን አስተውላል። እውነት ቀን በቀን 400 ምናምን ኪሎ ሜትር እንቅስቃሴ ታደርጋለህ? ይህንን ሁሉ ኪሎ ሜትር የሚሸፍን ጉዳይና እንቅስቃሴ አለክ? እሱን ልብ ልትለው ይገባል። ነዳጅ ጋም ያለውን ክፍተት ማስረዳትና ማሳወቅ ይፈልጋል። ምንድነው ነዳጅ ጋር ያለው ክፍተት ስንል፣ አንደኛ በኢትዮጵያ ኬዝ አሁን እኛ ባለንበት የነዳጅ ግብይት ዋጋው ከፍ ያለ ነው። ከበፊቱም ተባብሶ የጨመረበት ሁኔታ አለ። እንግዲህ በሊትር ቤንዚንም ናፍታም ከፍተኛ ጭማሪ እንዳደረጉ ይታወቃል። አንድ ገንዘቡ እንኳን ቢኖረው አይ ግድ የለም ገንዘቡ አያሳስብም የሚል ሐሳብ እንኳን ቢያነሳ እጦቱ ተጨማሪ ጊዜ ኮንሱም እንደሚያደርግበት መልሶ ኤሌክትሪክ መኪናው ላይ ሲፈራ የነበረው ፍራቻ የነዳጅ መኪናው ላይም በሌላ መልኩ እንደሚገጥመው አሁንም የፈራው የሬንጅ አንዛይቲ ያለው የነዳጅ መጠን አልቆበት በቀላሉ መቅዳት አለመቻሉ፣ ምንም እንኳን ገንዘቡን መክፈል ቢችልም ባለመኖሩ ምክንያት ያለውን አንዛይቲ፣ ስጋትና ፍርሃት ነዳጅ መኪናው ላይ እንዳለ ማስረዳትና ማብራራት ይፈልጋል ማለት ነው። በኋላ ሲያስተውል እውነትም 400 ምናምን ኪሎ ሜትር በየቀኑ የሚያስጉዘው በየቀኑ 400 ምናምን ኪሎ ሜትር የሚያስኬደው ሁኔታ አይኖርም። ስለዚህ ሲያጤነው ሲያስተውለው ፍርሃቱ ከሰው ተገላብጦ ሌሎች ደጋግመው በመናገራቸው እሱም እንደ ፍርሃት ያዘውና ቆጠረውና ዛሬ ላለመግዛት እንደ ምክንያት አነሳው እንጂ እንደ ፍርሃት ያሰበው ነገር እውነትም ከእንቅስቃሴው አንጻር ሲታይ የሚያስፈራ አይደለም ወደሚል ድምዳሜ ይመጣል። ከኪሎ ሜትር ውስንነት ጋር ተያይዞ ያለውን ፍርሃትና ስጋት ከአእምሮ ውስጥ እንዲያጠፋ ለዛ የሚመጥን ሌላ መልስ በመስጠት ግብይቱን አምኖበት እንዲገበያይ ማድረግ ይቻላል ማለት ነው። ይሄንን ትቶ ደግሞ ሌላኛውን ሐሳብ ላንሳላችሁ። ቻርጅ ማድረጉ በጣም ረጅም ሰዓት ይፈጃል። ይሄ ሁለተኛው ኦብጀክሽን ነው። ቀኑን ሙሉ ቻርጅ ሲያደርጉ መዋል፣ አሁን እሱን ደግሞ ካላደረግ የትም መሄድ አትችልም ማለት ነው አይደል የሚል ኦብጀክሽን ያነሳል። አሁንም
እንደ ሴልስ የቆመ ባለሙያ ይህንን ኦብጀክሽን ከአእምሮ ውስጥ የሚያወጣበት ቴክኒክ መኖር አለበት። አንደኛ አሁን ያሉ የኤሌክትሪክ መኪኖች የተሻሻለ የቻርጅ ካፓሲቲ ያላቸው አብሮ መምጣቱ። ለምሳሌ በፊት ሰዓት በረጅሙ የሚፈጁ የቻርጅ አይነቶች እንደነበሩ ይታወሳል። በ3 ኪሎዋት BZ4X ተሸጧል። 3 ኪሎዋት አካባቢ ብቻ ቻርጅ ማድረግ የሚችል ቻርጀር አብሮ ተገጥሞ ተሸጧል። አሁን እሱን ሲጠቀም የነበረ ሰው ይሄ ቻርጅ የማድረግ ፍርሃትና ስጋት ቢያድርበት ወይም ደግሞ ይሄንን ተጠቅሞ ይሄ ፍርሃት ያለው ሰው ለሌላኛው ሰው ተናግሮ ቢመጣ ትክክል ነው። ነገር ግን ተሻሽለው የመጡ ቻርጀሮች እንዳሉ በ32 አምፔር ቻርጀር በግድግዳ ላይ በሚተከል ከ4 ሰዓት ተኩል እስከ 5 ሰዓት ብቻ በማድረግ እሱንም የስራ ሰዓቱን በማይሻማ በቀን ሳይሆን በምሽት ሰዓት ላይ ብቻ በመጠቀም ቻርጅ ሊያደርግ የሚችል እድል እንዳለው በመንገድ ቻርጅ ከማድረግ ጋር ያለ ፍርሃትና ስጋትን ወይም ደግሞ ኦብጀክሽንን እንዲያነሳ ማድረግ ይቻላል። በተጨማሪ አሁን በተለይ አዲስ አበባ ላይ በርካታ የፋስት ቻርጀሮች ፋሲሊቲ ጨምሯል። በፊት አንድ አባን የምንመለከት የነበረው ቦሌ ብቻ የነበረው አሁን ጨምሮ ሌሎችም አካባቢዎች ላይ በርከት ያለ የፋስት ቻርጅ ቁጥራቸው ጨምሮ ያሉበት ሁኔታና ማስታገሻ መሆን እንደሚችሉ። ፋስት ቻርጅ ደግሞ አይመከርም የሚል ደግሞ ሀሳብ ያነሳል። ፋስት ቻርጅ አይመከርም ሲባል ከፍተኛ ኃይልና ጉልበት ያለው ለምሳሌ በ180 ኬቪ በ180 ኪሎ ዋት ባትሪ ፋስት ቻርጅ ከማድረግ ይልቅ በ60 በ120 ቻርጅ ማድረግ መኪናው ላይ የሚያመጣው ተጽዕኖ ከፍተኛ እንዳልሆነ በማስረዳት ረጅም ሰዓት የሚፈጀው በምሽት ሰዓቱ በመኝታ ሰዓቱ ፕሮግራም አድርጎ 90% ላይ 80% ላይ ሴት አድርጎ ቢተኛ ጠዋት ልክ እንደ ሞባይሉ ቻርጅ አድርጎ ተነስቶ እንቅስቃሴ የሚያደርግበት ከዚህ ስጋት ነፃ የሚያደርገው መሆኑን ማስረዳትና ግልጽ ማድረግ ይፈልጋል። ሌላኛው ኦብጀክሽን ላንሳላችሁ። ከፕሮዳክቱ ጋር ተያይዞ ኤሌክትሪክ መኪኖች ሪሴል ቫሊዩቸው መልሶ የመሸጥ እድላቸው በጣም ዝቅተኛ ነው። መጀመሪያ ኤሌክትሪክ መኪና በኢትዮጵያ ሲገባ ID4 ቮልክስዋገን ID4 እና ቮልክስዋገን ID6 እንደነበረ ይታወሳል። ID4 በ4.8 እስከ 5 ሚሊዮን ብር ድረስ ተሸጦ ካገለገለ በኋላ 10,000 ኪሎ ሜትር 12,000 ኪሎ ሜትር ከተነዳ በኋላ ግን መልሶ ለመሸጥ 500,000 ብር 400,000 ብር ይከሰር እንደነበረ ይታወሳል። አሁን ግን ጭራሽ ያገለገለው ራሱ አንደኛ እንደ ልብ አለመገኘት አለ፣ ሁለተኛ ዋጋ ጨምሮ የሚሸጥበት ሁኔታ አለ። ለምን? በፕሮዳክቱ ላይ ተጠቃሚዎች እምነት አሳደሩ። 6.5 6.7 የሚሸጥ ያገለገለው 6.4 6.3 የሚሸጥበት ሁኔታ አለ። ካገለገለው በታች አዲስ እያለ ያገለገለው ID4 የሚመረጥበት ሁኔታ እንዳለ ገበያው የሚመሰክር ነው። አሁን ኤሌክትሪክ መኪኖች መጠገን ሲያስፈልግ ያስቸግራል። የት ሄደን ነው የምናስጠግነው? ማን ነው በዚህ ላይ ብቁ? ማን ነው የሚችለው? ብቃት ያለው ባለሙያ ማን ነው? በማን የሰለጠነ የሚል ስጋት ሁሉ አንስቶ ፕሮዳክቱን የማይገዛበት ሁኔታ ስላለ ለዚህም ተመጣጣኝና የተሻለ ኦብጀክሽኑ ይህንን ቅሬታውንና የተቃውሞ ሀሳቡን የሚያፋልስ ሀሳብ ከኛ ጋር ማንሳት ያስፈልጋል። አሁን በርካታ ከኤሌክትሪክ መኪናዎች ጋር ተያይዞ በርካታ ስልጠናዎች ለባለሙያዎች ስልጠናዎች የሚሰጥበት እንዲሁም ትልልቅ ድርጅቶች ባለሙያዎቻቸውን ውጪ ልከው እንደነ ሞይንኮ እዚህ እኛ ጋር እንዳለው እንደነ ሃሌ ያሉ ድርጅቶች ፕሮዳክቶቻቸውን የኤሌክትሪክ መኪኖችን ለመሸጥ በቂ ባለሙያ ማብቃት እንዳለባቸው ገብቷቸው አብቅተው አምጥተዋል። አሁንም ችግሩ ሙሉ በሙሉ ተፈቷል ባያስብልም ከነበረው አንጻር ግን በጣም የተሻሻለበት ሁኔታ እንዳለ በማስረዳት ኦብጀክሽኖቹን ስጋትና ፍርሃቶቹን ከአእምሮ ውስጥ ማንጻትና ማጥራት ያስፈልጋል ማለት ነው። ስለዚህ ፕሮዳክቶችን ይዘን ለሽያጭ ስንቀርብ ኦብጀክሽኖች ሁልጊዜ ይኖራሉ። እነዛን ኦብጀክሽኖች ግን በሰውየው ቦታ በመሆን በደንብ ተጨባጭ በሆነ ማብራሪያና ተጨባጭ በሆነ ባሳማኝ ምክንያት ኦብጀክሽኖቹን ክሊር አውት ማድረግ ይፈልጋል ማለት ነው። ይሄ ከፕሮዳክቱ ጋር ተያይዞ ያሉ ኦብጀክሽኖች ነው ያነሳው። ሪሴል ቫሊዩ፣ ቻርጂንግ፣ ስፔር ፓርት፣ ጥገና የመሳሰሉት ከዚህ ጋር ተያይዞ የሚነሱ ናቸው። ስለዚህ እናንተም በዚህ ጉዳይ ላይ ተጨማሪ ሀሳብ አስተያየት እየሰጣችሁ ሰብስክራይብ በማድረግ አብረን እንቀጥል።